አንድ እህታችን በእስልምና ተማርካ አልহামዱሊላህ ወደ እስልምና መምጣት ፈልጋለች። እንግዲህ ድልድዩ ልትሻገር አሁን መንገድ ላይ ናት። ዛሬ ሻሃዳ መያዝ እንደምትፈልግ ነግራ ከጓደኛዋ ጋር አብረው መጥተዋል። ይሄ በጣም ደስ የሚልና ለኛ ትልቅ የሆነ ሰላም ያለው እርጋታ አይደል? ሁላችሁም የምትመልሱት ይሄን መልስ ነው አይደለ? ወደዛ መንገድ የተሻገረች እህት አለች። አላህ Subhanahu Wa Ta'ala እንኳን መረጠሽ እንኳን ወደደሽ ነው የምንለው። ከካሜራ ጀርባ ሻሃዳ ትይዛለች። ትልቁ ነገር ወደ ተፈጠረችበት ዓላማ ለመመለስ መወሰኗ ነው። አልহামዱሊላህ ረቢል ዓለሚን አላሁ አክበር። ዛሬ አንድ እህታችን እዚሁ ሻሃዳ ትይዛለች። በጣም ከባድ ነው። ቤተሰብ ሳያቅ መኖሩም ከባድ ነው። ካወቁ በኋላ ደግሞ ካልተቀበሉ በዛ መንገድ መኖር በጣም ከባድ እንደሆነ የኔ መንገድ ብዙ አሳይቶናል ብዬ አምናለሁኝ። እንግዲህ እህታችን እዚህ ጋር ተቀምጣለች። በጣም ደስ በሚል ቀን ላይ እንግዲህ ወደ ተፈጠረችበት የእስልምና ሃይማኖት ትመለሳለች። ሻሃዳዋን ትይዛለች ማለት ነው። ሻሃዳ ልትይዢ ነው። እንኳን ደስ አለሽ። ምን እየተሰማሽ ነው? ከሻሃዳው ቀድሞ ምን ደስ የሚል ነገር አለ? ፍላጎትሽ ስለሆነ እዚህም ብሎ ሳይሽ በጣም የሳቅሽ ነውና ይሄንን ፈገግታሽን ኦዲየንስ ቢያይ በጣም ደስ ይለኝ ነበር፣ ግን ብቻዬን ነው ማጣጥመው። ምንም ማድረግ አልችልም ተመልካቾች። ወላሂ ፈገግታዋ በጣም ነው የሚያምረው። ይሄ ደስታ ውስጣችሁን ፈንቅሎ ሲወጣ ይታያል አይደል ፊት ላይ? ወላሂ ፊቷ እንደዛ ነው። በጣም ነው የሚያምረው። ማለት የምር ደስታ ፊት ላይ ሲንጸባረቅ ታውቃላችሁ? እናንተማ ታያላችሁ በኋላ ላይ። ብዙ እናቆይባት አይደለ? ድልድዩን ተሻገረው በምን በሻሃዳ። ስለዚህ ወንድሜ ኤልያስ እንጠራውና እሱ ሻሃዳ ያስይዝልናል ማለት ነው። ዝግጁ ነሽ? ያ አላህ ፈገግታ ወላሂ እንዴት እንደሚያምር ማሻአላህ። ወንድሜ ኤልያስ እኛ ወደዚህ እንልህና ሰላም አለይኩም መርሐባ። እኔ የምለውን ቀጥታ አንቺ ትያለሽ። እንደዚህ በይና እጅሽን አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁ አክበር። አሁን ያልኩትን ነገር በአማርኛ ደግሞ እንለዋለን። ከአንድ አላህ በስተቀር በእውነት የሚገዙት አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን